አንተ ቆሻሻ መናጢ ያራዳ ልጅ ከዜሮ ተነስቶ ያመጣው ለማይገባ ገብቶ ያገሬ ልጅ ማረለች ተላላ ታመጣለች በዘዴ ደሞ እንዳትጠብቀኝ ምሳም በጊዜ በላ። ኧረ እኔ አንተ ሳትመጣ አልበላም። እኔ ልቆይ እችላለሁ እንዳትጠብቀኝ። ነገርኩ እኔ ካልመጣ አልበላም። ምን አይነት ሰፈር ነው የመጣሁት? ዘላለም ዘላለም ትኖር ይመስል ወይኔ መፍቻውን ትንሹ ጋር ነው ረስቼ የመጣሁት። ይቅርታማ አላየሁሽም ነበረ። አንተ ቆሻሻ መናጢ አንቺ ውሻ ወንድሜ ወንድሜ አይሆንም። ወንድሜ ከመተናተኛ ከሷ በምን ተሻለ? እናንተ ላይ ጆን አንስታ ዝም ልበላት? እኔ መቼ ዝም በላት አልኩ? እና ምን አሰብክ? ደሃ ሲነካት አትወድም አይደለ? እኛ ደግሞ ምን እንደምናደርጋት እናልንገር። ቆሻሻ ለዚህ ነገር ዋጋ ትከፍላለሽ። እሺ እኔ የምለው በጣም ነው እንዴ ደሃ እንዳይነካሽ የምትፈልጊው? በጣም የደሃ አነካክ እንዴት እንደሆነ በደንብ ላሳይሻ። አቤት አንተ ቆሻሻ የደሃ ልጅ ይሄኛውን የደሃ አነካክ እንዴት አየሽው? ባልሰራልህ እኔ ራኪብ አይደለሁም። ልቀቀኝ ወደዛ። ማን እንደሆንኩ አታውቅም። ለዚህ ተግባር ዋጋ ትከፍላለህ። እሺ ወንድ ከሆንክ እዚህ ጋር ጠብቀኝ። ደሃ ልጅ ቀላል ደሃ ያውም ሰርቶ ለፍቶ ነዋሪ ቅብርር ያልኩ ደሃ። ለማንኛውም ብድር መመለስ ከፈለግሽ እኔም ከንፈሮቼም ዝግጁ ሆነን እንጠብቅሻለን። የማይመጥንሽ ሰፈር አትሂጂ አላልኩሽም ነበር? እኔ እኮ ጓደኛዬ ላገኛት ነበር የሄድኩት። ይሄ የደሃ ልጅ የማነት እንደሆንሽ አላወቅም። አረ ቁባውን እንኳን በደረሰኝ። ባካ አንተ ገድ የለ። የትኛው ነው? ያው ቀይ ቱታ ያደረገው ይሄ ውሻ። አተ ምንድነው ግንብ የሚያክል ሰው የቀጥ ብሎ ወደኛ የሚመጣው? ይሄ ነገር ወደ እኔ ነው መሰለኝ። የፈወልከው ነገር አለ እንዴ? ፈወልኳት። አሁን ደግሞ ዙሩን አከረረች። አመጣጡ ምንም አልተመቸኝም። በቃ አሁን ንቄስ እኮ እኔ ቢኔ ምሽሹ ያውን በሰፈሬ። አሬ ኤባ ምንም አመጣጡ ደስ አይልም። መምጣቱንስ መጥቷል፣ መመለሱን ግን እንጃ። ማለት ዝም ብለህ ካሁን የሚፈጠረውን ሹፍ። ምንሽ ነው? ቆይ ፓፒ እጅን አንስተህ ብናወራ አይሻልም? እንዴ ብደፍር ነው እቴን ሳምኳት እንጂ አልመታዋት እኮ። እንዳንተ የደሃ ልጅ ነው እቴን የሚስማት? ምን ነው ደበረክ? ጭራሽ ተንበርከከ ይቅርታ እንደመጠየቅ አፍትካፈታል እኮ። እኔ ነኝ የምንበረከከው? እኔ ከማንበረከክ ራስ ብትንበረከክ አይሻል? ማን ማንን እንደሚያንበረከክ አሁን እናያለን። ይኸውልህ አንተ ወጠጤ፣ ሌቭል ካልሆነ ሰው ጋር መሳፈጥ ያስገድላል። አንድ እድል ሰጣለሁ፣ ተንበርከክና ይቅርታ ጠይቃት። እኔስ እንዳንተ ክፉ አይደለሁም። አንተ ቆመክ ይቅርታ ጠይቀኝ፣ እህት ደግሞ ደግማ አትሳመኝ። እምራችኋለሁ። ምን አባን ያልከው? ለቀው እባክህ። እዚህ የመጣው በአንተ ፍቃድ ቢሆንም ከዚህ የምትሄደው ግን በእኔ ትእዛዝ ነው።
ጥሩ ትቀልዳለህ። ይኸውልህ አንተ ውጠጤ የሰጠውን የመጨረሻ እድል ማጣ። አሁን በውድ ሳይሆን በግድ ትንበረከካለህ። አንተ በገንዘብ ከያዝካቸው ቡችሎች ፍቅር ያስተሳሰረን ለኔ ሟች ለኔ ገዳይ ጓደኞች አሉ። የት አሉ ታዲያ? ጥራቸው። እስቲ አንዴ ወደ ኋላ ዙር። እስቲ አንዴ ወደ ኋላ ዙር። ኑ እንጂ ወዴት ነው የምትሄዱት? ተዋችሁ አይመድ። የሰው ልጅ እንዲወድቅ የምታደርጉ በፍቅር እንጂ በገንዘብ አይደለም። በገንዘብ የመጣ ገንዘብክ ሲያልቅ መሄዱ አይቀር። ወንድ ልጅ እግር እንጂ ሀገር የለውም። ከዚህ ሰፈር ወጣ መገናኘታችን አይቀር። የትም ጥራኝ እመጣልሃለሁ። ባልሰራልን ኪያ አርዶ ነይ እንሂድ። ቆይ እንጂ እንድትሄድ መች ፈቀድኩልህ? ምን ቀረ ደግሞ? ምን ፈለግ? ነግሬክ ነበረ እኮ እዚህ የመጣው ባንተ ፍቃድ ቢሆንም ከዚህ የምትሄደው ግን በእኔ ትእዛዝ ነው። ምንድን ነው የምፈልገው? ያዘዝኳችሁ ትእዛዝ አለ እኮ ረሳችሁት እንዴ? የምን ትእዛዝ? አንተ ይቅርታ ትጠይቀኛለህ፣ እሷ ደግሞ ራሷ መታ ትስመኛለች። ምን አባን ያልከው? እህትን ብትሰማት ይሻላል። እዚህ አጉል እነፋፋለሁ ብትል አይደለም ለመምታት ለመብላትም እጅህ አይኖርም። ይቆጭሃል። ዝም ብለህ ያልኩህን አድርግ። ይኸውልህ ዝም በይ፣ ምንም እንዳትተነፍሽ፣ ካልሆነ ሴት መሆንሽን እርስት ነው ማድረገው። ለቅጣቱ ትቆያላችሁ መሰለኝ። ወንድሜ በቃ ያሉንን እናድርግ እኮ። እኔ ኪያ ነኝ ይቅርታ መጠይቀህ። በእናትህ ለኔ ብለህ ሰፈሩ ነው፣ ምንም ማምጣት አንችልም። ወይኔ ኪያ። ሃሉ ዳንጂ ስራ ፈታ አይደለም፣ አፈጣጥኑት። እሺ ይቅርታ። ምን አልክ? ይቅርታ። ሙድ የለውም ግን ይሁን። የእሷ ቅጣት ሙድ ይሰጠዋል። በያንቺን ቅጣት ቀጥይ። እሺ ውይ ይቅርታ፣ የመሳም ሙዴ ጠፋ። እሺ ምንድን ነው የምትፈልገው? ለአሁኑ በቃኝ። ሌላ ጊዜ ሙዴ ሲመጣ መጥተሽ ትስሚኛለሽ። ተው፣ ይሄ ጨዋታ ዋጋ ያስከፍልሃል። በጣም ነበር እንዴ ልስሚኝ የፈለግሽ? እንዲህ እንደቀለድክብን አስቀርም። እንሂድ ወንድሜ። ዛሬ ቀኑ ያንተ ነው፣ ነገ ደግሞ የኔ ይሆናል። በፈለግከው ሰዓት አስታውሰኝ። በነጠላ ጫማ ባንቻረማመድ እንደ ገንዘብ ከፍቅር በላይ ኃይል እንዳለው እነዚህ የሚተማመንባቸው መናጢ ጓደኞቹ ራሱ ላይ እንዲቀየሩ ካላደረጉ እኔ ኪያ አይደለሁ።